ብዙ ጊዜ ማሽን 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 እንላለን። እስኪ ማሽን እንዴት ነው የሚመረተው? ዛሬ እንግዲህ በዓለማችን ላይ የሚገኙ ከትንሽ እስከ ትልቅ ያሉ ማሽኖች እንዴት እንደሚሰሩና እንዴት እንደሚመረቱ ጠቅልል አድርጌ አሳያችኋለሁ። አብራችሁ ይቆዩ። ፕሮፌሽናል የሆነ የማሽን አምራች ድርጅት የመጀመሪያ የሚያደርገው ነገር ዲዛይን ነው። ስለዚህ ዲዛይን ላይ እንግዲህ የተለያዩ መካኒካል ዲዛይን ሶፍትዌሮች አሉ፣ ኤሌክትሪካል ዲዛይን ሶፍትዌሮች አሉ። ስለዚህ የሚሰራው ማሽን ለታለመለት ዓላማ በትክክል እንዳገለግል በመጀመሪያ ደረጃ በሶፍትዌር 3D ሞዴላቸው ይሰራል ማለት ነው። እዚያው ላይ እንግዲህ ሎድ ቴስት፣ ስትረስ ቴስት እና ከዚህም ውጭ ብዙ አይነት ቴስቶችን ማካሄድ ይቻላል። እዚሁ ዲዛይን ላይ እንግዲህ ማቴሪያል ሴሌክሽን የሚስተካከል ነው የሚሆነው። ቢል ኦፍ ኳንቲቲ ፕሪፔር የሚሆንበት ቦታ ነው ዲዛይን ላይ ማለት ነው። ኖርማሊ ቢል ኦፍ ማቴሪያል ይዘጋጃል። ዲዛይን ላይ እንግዲህ እያንዳንዱ ፓርቶች እንዴት እንደሚመረቱ ዳይሜንሽናቸው ኤቭሪቲንግ በቱዲ እና በስሪዲ ተቀምጠው ያልቃሉ ማለት ነው። ስለዚህ ዲዛይን የመጀመሪያው ስቴፕ ነው ማለት ነው። እንግዲህ በዲዛይን ደረጃ ያለቀ ማሽን ወደ ወርክሾፕ ገብቶ ለመመረት ኦርደር ሲደረግ ቀጣዩ የምናገኘው ስቴፕ እንግዲህ ማቴሪያል ፐርቼዚንግ ነው ማለት ነው። ቢል ኦፍ ማቴሪያል ወይም ቢል ኦፍ ኳንቲቲ በተዘጋጀልን ወረቀት መሰረት ማቴሪያሎችን ከገበያ ፈልገን ፐርቼዝ እናደርግና ማቴሪያሎችን ሬዲ እናደርጋለን ማለት ነው። ሶስተኛ ላይ እንግዲህ ፓርት ፋብሪኬሽን ነው። ፓርት ፋብሪኬሽን ስንል እንግዲህ አንድ ማሽን ቢያንስ ከአንድ እና ከዛ በላይ የሆኑ ፓርቶች ይኖሩታል። እስከ 100 እስከ 1 ሚሊዮን ፓርቶች ያሉት ማሽን ሊኖር ይችላል ማለት ነው። ስለዚህ እያንዳንዱ ፓርት በጥንቃቄ መሰራት አለበት። ፓርቶችን የተለያዩ ቴክኒኮችን ተጠቅመን ካመረትን በኋላ ወደ አሴምብሊ ነው የምንሄደው። እንግዲህ አሴምብሊ ላይ እንግዲህ ሂውጅ ማሽኖች ከሆኑ እዚሁ ላይ እንግዲህ ዌልዲንግ የምንጠቀምበት ኬዝ ይኖራል፣ ወይም ደግሞ ቦልት ኤንድ ነትን ተጠቅመን ቴምፖራሪ ጆይንት ልንሰራ እንችላለን ማለት ነው። እንግዲህ አንድ ማሽን ተገጣጥሞ ካለቀ በኋላ ፊኒሽንግ ነው የሚሰራው ማለት ነው። ስለዚህ ይታጠባል፣ ስቲኮ የሚደረግበት ፓርት ስቲኮ ይደረጋል፣ ቀለም የሚቀባው ቀለም ይቀባል፣ ፖሊሽ የሚደረግ ፓርት ፖሊሽ ይደረጋል ማለት ነው። ስለዚህ እዚህ ላይ ኖርማሊ አስቴቲካሊ እንግዲህ እንዳምር የምናደርግበት የማሽን የማምረት ሂደት ነው ማለት ነው። እና ፊኒሽንጉ ካለቀ በኋላ አንድ ማሽን እንግዲህ ቴስት ነው የምናደርገው ማለት ነው። እንግዲህ ቴስቲንግ እና ኳሊቲ ኮንትሮል ወይም ኳሊቲ ኢንስፔክሽን ይኖራል ማለት ነው። ይህም እጅግ ወሳኙ ነገር ነው። አንድ ማሽን ለታለመለት ዓላማ በትክክል ማገልገል ይችላል ወይስ አይችልም የሚለውን ቴስት አድርገን ከዛ በኋላ እንግዲህ ፓክ አድርገን ለደንበኛው ማቅረብ ነው ማለት ነው። እንግዲህ ይህን ስቴፕ ጠቅለል አድርጌ ነው ያቀረብኩላችሁ። በቀጣይ ደግሞ አንዳንድ ማሽኖችን እንዴት እንደምናመርት አሳያችኋለሁ። የቲክቶክ አካውንቴን ፎሎ አድርጉ። ቴንክ ዩ